ፖሊስ ለመሆን ምን መስፈርቶች የሚያስፈልጉ ይመስላችኋል? ብቃት፣ ታማኝነት ወይስ ጠንካራ አካላዊ ስልጠና? በኢንዶኔዥያ ግን ለሴት ፖሊሶች የሚጠየቀው አንድ እጅግ አስገራሚና አነጋጋሪ መስፈርት አለ። ይህ መስፈርት በዓለም አቀፍ የሰብአዊ መብት ተሟጋቾች ጭምር ያስቆጣ ነበር። ዛሬ ስለ ኢንዶኔዥያ ሴት ፖሊሶች የድንግል ምርመራ ሚስጥር እንነጋገራለን። ለብዙ ዓመታት በኢንዶኔዥያ የፖሊስ ሰራዊትን መቀላቀል የሚፈልጉ ሴቶች አንድ የግድ ማሟላት ያለበት መስፈርት ነበረባቸው። እሱም ድንግል መሆን ነው። ይህ ምርመራ የሚካሄደው ባለ ሁለት ጣት ምርመራ በሚል መንገድ ሲሆን ዓላማው ሴት ፖሊስ ከፍተኛ የሥነ ምግባር ብቃት ያላት መሆኑን ለማረጋገጥ ነው ይባል ነበር። አንዲት ሴት በስፖርት ብቃቷ አንደኛ ብትወጣ፣ በፈተና ከፍተኛ ውጤት ብታመጣና ለሀገሯ መሞት ብትቆርጥም እንኳ በዚህ ምርመራ ድንግል አይደለሽም ከተባለች ከፖሊስነት ሕልሟ ትሰናበታለች። የሚገርመው ግን ይህ መስፈርት ለወንዶች ፖሊሶች አይጠየቅም ነበር። ይህም ለምን በሴቶች ላይ ብቻ የሚል ትልቅ ጥያቄና ተቃውሞ ሲያስነሳ ቆይቷል። ይህ አሰራር ለብዙ ዘመናት ሲተገበር ቢቆይም እንደ ሁማን ራይትስ ዋች ያሉ ድርጅቶች ባደረጉት ከፍተኛ ጫናና በሴቶች ተቃውሞ ምክንያት ከቅርብ ዓመታት ወዲህ በተለይ ከ2021 ጀምሮ በይፋ እንዲቆም ተደርጓል። አሁን ላይ ኢንዶኔዥያ ትኩረቷን ወደ ሙያዊ ብቃት እየመለሰች ትገኛለች። ታዲያ እናንተ እንዲህ አይነት መስፈርቶች ለስራ ብቃት ወሳኝ ናቸው ብላችሁ ታስባላችሁ ወይስ የግል መብትን መጣስ ነው? አስተያየታችሁ ኮሜንት ላይ አስፍሩልኝ። በሚቀጥለው ቪዲዮ ሌላ አስገራሚ ሀቅ ይዘንላችሁ እንመጣለን። ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ።